እውቅና ምርጫ ቢሆን አልፈልገው ይቀማኝ ብዙ ያ ማለት አዝኛለሁ ማለት አይደል ግን ባይኖር ግን እንደ ምርጫ ቢሰጠኝ ተዝታለሁ ከተባልኩ ጻፊ ብቻ ሆኜ ቢኖር ደስ ይለኝ ነበር ይሄ ከመታየት ከመተዋወቅ ጋር ያለው ነገር ብዙ ፈተና ህይወት ላይ ያመጣብሃል አጀንዳ ትሆናለህ እንደ ሳይዝህ አትራመድም እንደ አእምሮህ አታስብም ግፊቱ አለ ለዛ ደግሞ ከፊት መጥቶ ያሳየን ያስተማረን አንድ ሰው እንደ አይጠራሳችን ላይ ነው ሞከር እንደ ጥሩ ትዝታ ብዙ ማስታወሳው ማንዴላ ጋር ጉዞ ማድረግ ሁሌ ይናፍቀኛል አንድን ሰው እንደቀረብከው የምታውቀው ለጉዞ ስትመርጠው ካለው እንደምን ተጠንቀቀ ምናምን ቃላቱ ምናምን ብለህ ተጠንቀቀ አውርተህ የምትለያየው ሰው ይኖራል አየኛ ላይ ያውቀብኝ አላውቀብኝ ብለህ የምታወራት ወይ የምታወራቸው ሰዎች እንዳሉ ነው ማንዴላ ግን ኮምፎርት ዞን አለው እኔና እሱ ሙያ በፍጹም አይገናኝ ነው የተገናኘ ነውም ደግሞ በድንገት ነው እንጂ ፕላን አልነበረም ግን አንዳንዴ ታዋቂ ሰው ማግባት ራሱን የቻለ ደግሞ የሚሰጥሽ ሸክም አለ ስራ የሚደርስብሽ ነገር አንቺ በመተወስይበት አንግል ነው የሚታየው ለበጎ ነው የሚል ነገር በጣም ወስዳለሁ ሲሰጠኝ ፈጣሪ ሰውን አይበድልም እላለሁ እኔ ሳምን ሲሰጠኝ ስጦታዬ ነው ለኔ ትልቅ ስጦታዬ ነው እኔ በተገባ ከኔ በተሻለ ደስተኛ ህይወት የምትኖር ይመስለኝ ነበር እኔ because እኔ ይዤ መጣሁት ፈተና ይኖረዋል because አጀንዳ ነሽ ሰው ደግሞ ሳይለንት ሆና መኖር ትፈልጋለች እሷ እንደ አሸናፊነት እንደ ቤተሰብ ሁሉ ነገር አክሰፕት አድርጋ መኖር መፈለጓ ምንም ጥርጥር የለውም እኔም ወደዋለሁ እሷም ማደንቅባት ፓርት ነው ምን ወዳቸው ሰዎች ካጠገባችን በተለያየ መንገድ አልሄዱ ተዋደናል በቃ ተዋደን ራሱ እንኳን ተጣልተን ተዋደን አይበቃል ጥሩ ነገር ለሰው ስለዚህ ይቅርታ ለሁሉም ጥሩ ነው